Hello everyone, welcome back to my YouTube channel. It's your girl Becky. Today we're going to learn corset pattern tutorial. ስለዚህ ኮርሴት በጣም ከባድ የሚመስላችሁ በሙሉ አንዴ ሰብሰብ በሉ። ኦኬ ቁጭ በሉና ዛሬ እንዴት ቀላል እንደሆነ አብረን እንማራለን። በመሰረቱ ኮርሴት አሰራር ከባድ ሆነ አይደለም። ብዙ ጊዜ ሰው ኮምፕሌክስ ያደርገዋል አይደለም። ማንንም ሰው መስራት ከቻለ እናንተ መስራት ትችላላችሁ። ችግሩ ሰው ቀላሉን መንገድ እናንተን ስለማያሳያችሁ ነው። ዛሬ ደግሞ እኔ በጣም ቀላል በሆነ መንገድ እንዴት እንደምትሰሩት አሳያችኋለሁ። ስለዚህ ለዚህ ቤት አዲስ ሆናችሁ ሰብስክራይብ በተኑን ሂት አድርጉ። ከዛ በኋላ ደግሞ ቪዲዮ ላይክ ማድረግ እንዳትረሱ። ካያችሁ በኋላ ምን እንደተሰማችሁ ኮሜንት ላይ አሳውቁኝ። አሁን ቀጥታ ወደ ቪዲዮ እንሂድ። እየቀረጸ ነው ቪዲዮ አስቤ እዚህ ላይ ኮርሴት ሰርቼው ነበረ። እንደገና መስራት ስላለብኝ እዚህ ጋር ትሬስ አደረኩት። ስለዚህ ኮንትሮል እዚህ ላይ እንሰራለን አብረን ማለት ነው። እንደገና እንዳዲ በጣም ያናዳል ግን that's okay ለእናንተ I will do anything. ኮርሴት ለመስራት የሚያስፈልገን ቤዚክ ቦዳይስ ነው። ይሄ ፍሮንት ይሄ ባክ ነው። መጀመሪያ ፍሮንቱን እንሰራለን ማለት ነው። ከዚህ ድረስ እስከ ቼስት ነው። ሃይ ኔክ ቱ በስት ደግሞ አለን። ለኮርሴት የሚያስፈልገን ደግሞ ሃይ ኔክ ቱ አንደር በስት ማለት ከጡታችን ቀጥሎ ያለው ማለት ነው። የጡት መጨረሻው ወገባችን ከፍ ያለው ፓርት በኒኬዝ 12.5 ነው። 12.5 ፐርፔንዲኩላር አድርገን እንሰራለን። አሁን ምን አደርጋለሁ? እቺኛዋ በስት ፖይንት ነች አይደለ? የጫፏ የጡታችን ጫፍ ነች። ስለዚህ ምን እናደርጋለን? ከዚህ ያለውን ከጡት ጫፍ እስከ አንደር በስት ያለውን እንለካና ይሄንን ከዛ ሙሉ ሰርክል በዚህ በ3.5 ነው። በ3.5 ሙሉ ክብ እንሄዳለን ማለት ነው። ይሄንን ሰርክል ካደረግን በኋላ ምንድነው የምናደርገው? ፖይንቶችን እናገጣጥማለን። እሺ አሁን ያየነው ያለነው አንደኛው የኮርሴት አይነት አሰራር ነው። ሌሎቹን ደግሞ ተራ በተራ እናያለን። ባስቲየር የሆነውን ማለት ልክ እንደ ጡት መያዣው ለብቻ የሚወጣም አለ አይደለ? ኮርሴት ለብቻ ተሰርቶ በታችኛው ፓርት ጋር የሚገጣጠሙ እሱ በሌላ ጊዜ እናያለን። እንደዚህ ከባድን ከሰራን በኋላ ምንድነው የምናደርገው? የጡታችን ሴንተር አለች አይደል? እቺ ማለት እንግዲህ በሁለቱ ጡታችን መሃል ያለችው ሴንተር ነች። ይሄን ያህል ዝቅ እንዲልልኝ ፈልጋለሁ ቶፔ ወይስ በጣም ዝቅ ወይስ ደግሞ ትንሽ ከፍ እንዲል ከዚህም በላይ ከፍ ማድረግ እንችላለን። እኔ የደረቴ ፓርት ላይ እንዲሆንልኝ ፈለኩኝ። ስለዚህ ምን አደርጋለሁ? ይሄንን ትንሽ ከደረቴ አክቹሊ ትንሽ ከፍ አደርጋለሁ። ሃፍ ኢንች እንደዚህ አደርጋለሁ። ከዛ በኋላ ምንድነው የምናደርገው? እዚህ ጋር ያለው ስፋት አለ አይደለ? እሱን እንለካለን። እዚህ አሁን ይሄ 1.2 ነው። እዚህ ጋር ያለው ግን ኦልሞስት ሃፍ ኢንች ነው። ይሄ 1.2 እንዲሆንልኝ ነው የምፈልገው። ስለዚህ መጥቼ እዚህ ጋር እዛ አደርግና እጨምራለሁ። እነዚህ 0.25 በሁለቱም ሳይድ ጨምርና እነዚህን ሁለቱን አገናኛለሁ። ናትሴት አድርግልኝ። ሁለቱን መስመሮች እንደዚህ ቀጥ አድርጌ አገናኛለሁ። ከዛ በኋላ ከዚህኛው ፖይንት ጋር ግን በከርቭ ነው ማገናኘው። እሺ እንደዚህ በከርቭ አገናኛለሁ። እዚህ ጋር ስሙዝ እንዲሆንልኝ ማድረግ እችላለሁ። ስሙዝ ሆኖ እንዲወርድልኝ የተወሰነ ብሌንድ አደርገዋለሁ። ከዛ እዚህ ጋር መጣና ይሄ ማለት እንግዲህ ከጡታችን በላይ ያለ አይደል? አንዳንዴ ልብስ ጡታችን ጋር ይሄ ኩፍፍ ይላል። እሱን ለማስነገር ተጨማሪ ሃፍ ኢንች
እቀንሳለሁ ከቀኝና ከግራ ማለት ነው። አሁን ትቀንስና መጥቼ እነዚህ እዚህ ጋር ነው ማገናኛቸው። እንደዚህ እናደርጋለን። ይህን ብሌንድ ማድረግ ይቻላል። በእጃችሁ ብሌንድ ማድረግ ይቻላል። እሺ በኋላ ስትቆርጡት እንዳያስቸግራችሁ ብሌንድ ማድረግ እንችላለን። ስለዚህ ማለት ነው ይሄንን እንደዚህ እናደርጋለን። ስለዚህ ይሄ ኢስዋን ይሆናል ማለት ነው። እንደዚህ ሴንተር ፍሮንት ይሆናል። ከዛ በኋላ አሁን ሳይዳችንን ስንሰራ ደግሞ አርምሆል መስራት አለብንና ይሄኛው አርምሆል ላይ ከሰራን ጥብታችን ውስጥ ይገባል። ስለዚህ አርምሆል ላይ ወደ ታች እንወርዳለን። እሺ ቢያንስ እስከ 0.1 ከአንዲት እስከ 0.5 ልንወርድ እንችላለን። 0.75 ነው የወረድኩት። ስለዚህ ይሄ ነጣና ከርቪን ሰራለሁ። ኦኬ ሶ እዚህ ጋር ግን ከርቪን ስሰራ ሁሉ ጊዜ እንደምላችሁ ነው። አሁን ለምሳሌ እዚህ ጋር ዳርት ተጨምር የወገቡ ሳይዝ ላይ የኪኒው ክፍተት ጨምሬ ነው የወሰድኩት አይደል? ልክ እንደዚህ እዚህ ጋር አሁን ለምሳሌ እዚህ ጋር ዳርት ከፍቻለሁ። በኋላ ይሄ ሲሰፋ የልብሱን ዊድዝ እየቀነሰብኝ ነው አይደል የሚሄደው? ያ ማለት ያው አሁን እዚህ ጋር ከነበረ ለዩታውን ስቦት እጄ ባለበት ነው ይሄ ግን ሄዷል አይደል? ይሄ በሚገጥምበት ጊዜ እዚህ ጋር ይሄ እየቀነሰ ይመጣል። ስለዚህ እቺ ለክተን እዚህ ላይ ኤክስቴንድ እናደርጋታለን። ኦኬ ሀፊ እቺ አንድ ነጥብ 5 ስለዚህ ወደዚህ 1.5 ኤክስቴንድ አደረጋለሁ። ኦኬ ያለ ምንድነው የልብሱን መጣበቅ ለማስወገድ ማለት ነው። ወይንም እዚህ ጋር ያለውን ፊትነስ በኋላ አልበቃ እንዳይለ እሱን ለማስወገድ እዚህ ጋር ኦልሞስት ሃፍ ኢንች ጨምረናል። ስለዚህ እዚህ ጋር መተን ሃፍ ኢንች ኤክስቴንድ እናደርጋለን። ኦኬ ከዛ ምን እናደርጋለን? ኦኬ እዚህ ማከራት ነይ ኦኬ ሶ እዚህ ጋር መጥቼ ደግሞ ስሙዝ አደርገዋለሁ አገኝ ማለት ነው። ታዲያ ስሙዝ እንዲሆን አደርጋለሁ። ስለዚህ ሁሉ ጊዜም ስትቀንሱ አደ ኢንድ ደግሞ መጨመር እንዳትረሱ። ስለዚህ ይሄኛው ደግሞ ምን ይሆናል ማለት ነው? ሳይድ ፍሮንት ይሆናል ማለት ነው። ግልጽ ነው አይደለ? ስለዚህ እነዚህን ፓርቶች ቆርጠን እናወጣቸዋለን። ሶ ኢን ዲስ ኬስ ላድምቀውና ሳይዶችን በቀላሉ መለየት እንችላለን። አያችሁት? ሶ ይሄን ይመስላል። this is the side front, this is the center front ማለት ነው። ግሬ ላይናችንን መስራት እንዳንረሳ ሁለቱም ላይ። ከዛ ምን ያህል ጊዜም ደግሞ እንደምንቆርጥ ፍሮንታችንን ኦን ፎልድ ከሆነ የምንቆርጠው የሚታጠፍበት ቦታ ላይ ፎልድ ላይን እናስቀምጣለን። አቶን ፎልድ ማለት ነው። ፎልድ ላይን ከዛ ፎልድ ከሆነ ደግሞ አንድ ጊዜ ነው የምንቆርጠው። ሳይድ ደግሞ ለቀኝና ለግራ ሁለት ጊዜ ስለሆነ ከት 2 ታይምስ ይሆናል። ይሄ ከት 1 ታይምስ ይሆናል ማለት ነው። ስለዚህ ፍሮንቱ ይሄ ነው። አሲምፕል ስታርት። የኮርሴት
ፓተርን ስንሰራ ይሄንን ይመስላል። በጣም ቀላል ነው። ባይዘይ ማናችሁም እንደምታስቡት ከባድ አይደለም። በቃ ጨርቅ ላይም ቆርጣችሁ መስፋት ነው። ኦኬ ሶ ሲምፕል አይደለ? ስለዚህ የዛሬው ቪዲዮ ይሄንን ይመስላል። ያልገባችሁ ነገር ካለ ጠይቁኝ። today I am very energetic ምን እንደሆነ ባላቅም፣ ስለዚህ ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ። ኦኬ ግን እንደዚህ ቀላል ነው፣ አታካብዱ። it's not a rocket science ኦኬ። ጥሩ እንደተማራችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮ ደግሞ የባክ አሰራር አብረን የምናይ ይሆናል። እስካሁን ይህን ቪዲዮ ስታዩ ከነበራችሁ thank you so much። ቪዲዮውን ላይክ ማድረግ እንዳትረሱ፣ ወዳችሁታል ማለት ነው። ከዛ በተረፈ ደግሞ አስተያየታችሁን ስጡኝ። ቤተሰብ ያልሆናችሁም ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ባይ